ወይኔ እኔ ማመን አልችልም። ምስክር እንዴ የሰናይትንና የውሽማን ቪዲዮ እኮ አገኘሁት። ወይኔ ጉዴ! ቆይ ምን ስትል ቀዳቸው? በቃ ሁሉ ነገር ተስተካከለ ማለት እኮ ነው። ወይኔ ፈጣሪ! በቃ ከኔ የሚጠበቀው ይሄን ወስጄ ለጋሽዬ ማሳየት ብቻ ነው። መቼም ይሄን እያሳየሁትም አላምንም አይለኝም። እሱንቶ ወይኔ ደስ ሲል ወይኔ ይሄን ለመደበቅ ነው አይደል ያን ሁላ ነገር ስታደርግ የነበረው? በአሁኑ ግን በፍጹም አታመልጥም። ይሄንን ደግሞ እናሸንፋለን። እሺ ወይኔ ደስ ሲል እኔ ማመን አልችልም። ሰናይት ታበቃልሽ። ዛሬ እዚህ ቤት የምትቆይበት የመጨረሻ ቀንሽ ነው የሚሆነው። አንተም ቢሆን ይሻላል። እሺ ግን ጋሽዬን ሳይ ምን ይሆን? መቼም በጣም ነው የሚያዝነው። ዋናው ለነገሩ እውነቱን ማወቁ ነው። ሌላው ትርፍ ነው። ይሄንን ስልክማ እሷ የማታገኝበት ቦታ ነው ማስቀምጠው። ወደ ብቻ ጋሽዬ አንዴ ላውራ ፈልጌ ነበር። ሚኪያ አሁን ጥሩ የቤተሰብ ጊዜ ላይ ነው። በኋላ እሺ። አይ በጣም አስቸኳይ ጉዳይ ነው። አሁን ነው ማውራት ያለብን። በኋላ አለሻለኝ እትዬ አሁን ነው ላውራ የፈለኩት። እሺ ምንድነው ነገር? እሺ ያልካት እኮ ነው ሰኒ። ምናልባት አንቺን ፈርታ ሊሆን ይችላል እኮ። ምን ማለት ነው? እኔ አውሬ ነኝ እንደምትፈራኝ? ምንድነው? ምን ማውራት ፈልገሽ ነው? አይደለም እትዬ፣ ያ ጉዳዩን እኮ መስማትሽ አይቀርም፣ ግን አስቸኳይ ስለሆነብኝ ነው። አንዴ እባክሽን ላውራ። እሺ በት። ይሄ አንተ ፍላጎት ነው ማለት ነው? እሺ ምንድነው ሚኪያ? ምንድነው ሚኪያ? ጋሺ እውነታውን ማወቅ ስላለብን ነው። አውቃለሁ ምናልባት ቦታዬ ላይሆን ይችላል። እባክህ ተረጋጋ ጋሺ፣ እባክህ። ምንድነው ይሄ ያልኩሽ እኮ ነው። ምንድነው ይሄ? ልታስረጂኝ ትችያለሽ? በደንብ ተመልከቱ። ጋሺ እባክህ ተረጋጋ። ሚኪያ ተረጋጋ። ቀልድ ነው እንደያሹ። ተረጋጋ። ምን እባክህ አንዳችሁ ብቻ አስረዱ። ምን እየተካሄደ እንደሆነ አስረዱ።
እያልኳችሁ ነው። ምንድን ነው ወይኔ ካለ ጋሽ እባክህ ተረጋጋ እባክህ። ምንም እንዳትይ ሚኪያ። ለካ ቤቴ ውስጥ እየተካሄደ ያለውን ነገር አላውቅም። ለካ ምንም አላውቅም ሚኪያ። ሰኔን አላውቃትም አይደል? ወይኔ ካሌ ወይኔ ካሌ ወይኔ ካሌ ወይኔ ካሌ ጋሽ በኋላ ሚኪያ ምንም አትበይኝ። አይሰማሽም? የምልሽ ነገር አይገባሽም? ይገባሻል አይደለ? ሂጂ